ረቢቅ በድጋሚ ማንነቱን አሳይቷል። አንተ ረቢቅ የተባለ ፋይተር ማለት ነው ሌላ ታሪክ ላይ ነው የምልህ። ምን አይነት አውራ ነው ያሳየን እንዴ? ኢቲኤፍሲ ዋን ላይ ዱሬሳ ላይ ምን እንዳደረገ ተመልክታችኋላ? ስካይ ላይ ደገመው ነው የምልህ። እንዴ በመጀመሪያ ዙር ምን አይነት ፓንቾችን ነበር ሲጥል የነበረው? ስካይ ክፍተቶችን ሰጥቶት ነበረ፣ ግን ያንን ክፍተት ረቢቅ የተጠቀመበት መንገድ ማለት ነው በጣም የሚደንቅ ነበረና የሚገራርሙ ፓንቾችን ነው የጣለለት ማለት ነው። ዳኒ ያው ቦክሲንጉ ላይ እንደ ኮች ሆኖ ሲያግዘው እንደነበረ ተናግሮ ነበርና በሚገባ የዳኒ ስልጠናዎች እንደሰራበት የሚያሳይ ይመስላል ለረቢቅ ላይ ማለት ነው። ምክንያቱም ሙአይታይ ሆኖ ፋይቱ ማለት ነው በቦክስ ነው የዘረረው በሚገርም ቡጥ ይለዛው ማለት ነው ስካይንና ማን ይሄ ሌላ ታሪክ ላይ ነው። እዛው ሚሊዮኗን ዘግታ ከመድረኩ ወርዳለች። ሌላ ኦራ ያለው ግን ፋይተር ነው ማን። እኔ በጣም እየተመቸኝ ያለው የሆነ በቃ የሚገራርሙ ፋይቶችን እያስመለከተን ያለን ወጣት ይመስለኛል። ኢቲኤፍሲ ዋን ላይ ከዱሪሳ ጋር ያንን የመሰለ አጨራረስ አስመለከተን። ኦራው የሌለ ነበር። አሁን ደግሞ ደገመው በመጀመሪያ ዙር ማለት ነው። ለዛውም ከዜጋ ጋር ማኔ የሌላ ታሪክ ላይ የሚመቸው እኔ በጣም ነው የተመቸኝ። ከዚህ በኋላ ፋይት አለው ከተባለ ከማያመልጡ ሰዎች መካከል አንዱ ሆኗል። በጣም በቃ ቢግ ፋኑ ነኝ። Bagro bir şey ona. Ya nadi imajım.